ኢትዮጵያ ውስጥ እርስ በርስ ሲያባላን የኖረ ሚዲያውን የተቆጣጠራችሁት ባለጌዎች በእናንተ የተነሳ እኛ ወጥተን ነበር እኮ ሚዲያውን ትተነላችሁ ወጥተን ነበር። ምክንያቱም ባለጌዎች አይመጥኑንም ብለን። ግን አንዳንድ ባለጌዎች ሳንፈልግ በግድ የሚገፋፉናሉ እንድንናገር። ምክንያቱም በማይመጣው ነው የመጡት፣ ልጆቻችንን እያሸማቀቁብን ነው። ስለዚህ ህግ እንዳለና እንደሌለ ለማሳወቅ እንፈልጋለን። ኢትዮጵያ ውስጥ እርስ በርስ ሲያባላን የኖረ ብሔርን ከብሔር ሲያጋጭ የኖረ አርቲስቶችን ምን የቀረ ነገር አለ? ምንም አልቀራቸውም። እንግዲህ እኔ ሚዲያ መጠቀም ከጀመርኩ 16 ዓመት ነው። በ16 ዓመት ውስጥ በጣም ብዙ ሰው አይቻለሁ። ግን 3 ሰው እንደ ጂጂ ኪያ፣ እንደ ዮኒ ማኛ፣ እንደ ሊያሾ የምትባል ጋጥ ወጣ ይቻላል። አሁን እኔ ስለነሱ ብዙ ማውራት አልፈልግም። ምክንያቱም እነሱ ከጥፋታቸው ተምረው ወይም ደግሞ ልጆቻቸው ሲደርሱ እየፈሩ ነው መሰለኝ፣ ወይም ደግሞ ህዝቡ ሲሰለጥን ሚዲያ መጠቀም ሲጀምር ቴክኖሎጂ እንደገባው ሲያውቁ ነው መሰለኝ ትንሽ በረድ ብሏል። አንቺ ግን ባላገር በሰለጠነበት ዘመን ክፉና ደግ መለየት በቻለበት ዘመን ጋጠወጥ ስዳደግ መረን ትናንት ያደጉ ልጆችን የምታሸማቅቂ ወይዘሮ ሊያሾ የምትባይ ልጅ። የከተማ ልጅ ማለት ከበታችም ሆነ ከበላይ ያሉትን ከወደቁ ማንሳት፣ ከሌላቸው መስጠት፣ ካላቸው ማካፈል ነው እንጂ እንዳንቺ ጋጦጥ ባለጌ አይደለም። እኛ መሀል ከተማ ውስጥ ተወልደን ያደግነው፣ ለዛውም እንዳንቺ ሳይሆን አብነት የሚባል ሰፈር ውስጥ። ዝም ስንል እናንተ ብቻ ትመስላላችሁ የከተማ ልጅ። የከተማ ልጅ ማለት ጨዋ ስነ ምግባር ያለው ነው እንጂ እንዳንቺ አይነት ባለጌ ስዳደግ አይደለም። እናንተ ታሳፍራላችሁ የከተማ ልጅ ነኝ ስትሉ፣ እኛ እናፍራለን። አንቺ ወንድ ከሆንሽ ያለ ፍቃዳቸው ልጆቻችንን እያሸማቀቅሽ ያለበትን ፎቶ ከለቀቅሽ ጀግና ነሽ፣ አደንቅሻለሁ። ከዛ በኋላ ህግ ኢትዮጵያ ውስጥ አለ የለም የሚለውን ነገር የዛን ጊዜ እንነጋገራለን። አንቺ ስንት ነገር ሰርታችሁ እናንተ እንኳን እየኖራችሁበት አይደል እንዴ? ጠቅላይ ሚኒስትሩ አልቀረ እና ጫሉ አልቀሩ፣ ዘር ማንዘሮቻችን አልቀረ፣ ክርስቲያኑ አልቀረ፣ ሙስሊሙ ስትሳደቢ እርስ በርስ ስታባይ እየኖርሽ እኮ እየኖርሽ ነው ኢትዮጵያ ውስጥ። እንኳን አይደለም ትላንትና የመጡ ታዳጊ ህፃናቶች ራሳቸውን በራሳቸው አሸንፈው በሁለት እግራቸው እንቁም ያሉ በህይወታቸው ገብተሽ እየበጠበጥሽ ወይም ደግሞ አንቺ የምትፈልጊው ነገር ስንታመት ስላልተሳካልሽ የነሱ ስኬት ያናደደሽ የሚመስል ጋጠ ወጥነትሽን አንቺ እንደው ወንድ አደንቅሻለሁ፣ ጌታ ምስክሬ። ያለ ፍቃዳቸው የነሱን ፎቶ ለቀሽ ካገኘሁሽ አድናቂሽ ነኝ። ከዛ በኋላ እኔ እና አንቺ እንገናኛለን። ዝም ብሎ መፎከር አይደለም፣ ፉከራሽ የትም አያደርስሽም። ስለዚህ የዛን ጊዜ እንገናኝ እያልኩሽ እሰናበትሻለሁ። እንገናኝ። አድርሱላት፣ ለሷ ብቻ ሳይሆን ለጋጠ ወጦቹ እንደፈለጉ ኢትዮጵያ ውስጥ ቁጭ ብለው የሚደነፉ ያለ ምክንያት ልጆቻችንን የሚያሸማቅቁ ህፃናትን ገና ዘለው ያልጠገቡ ልጆቻችንን የሚያሸማቅቁ ማንኛውም ሰው ጥቆማ በውስጥ መስጠት ትችላላችሁ። ህግ አለ የለም የሚባለውን ከዛ በኋላ እናወራበታለን። ለሁሉም ለባለጌዎቹ አድርሱልን። አሁን የመጣችሁበት መንግስትም
ሀገርም እንደሌለኝ ሆኖ ስለተሰማኝ ሀገርና መንግስት ህግ እንዳለኝ ለማወቅ አንቺም ሆንሽ መሰሎችሽ ሊያሾ ልቀቂ። የምትፈልጉት ኢትዮጵያ ውስጥ ቁጭ ብላ የአንዲት ልጅ አንድ ሴት ብታለቅስ ካሁን በኋላ አንድ ነገር ቢፈጠር ጌታ ምስክሬን ከዛ በኋላ እንገናኝ። አሁን አንፎክርም እኛ፣ ምክንያቱም የአዲስ አበባ ልጅ አይፎክርም እንዳንቺ። ልብ ካለሽ አውጩ።